ሰላም ቤተሰብ እንዴት ናችሁ? እስኪ ዛሬ ቦሎ አፕ ላይ እንዴት ታስኮችን መስራት እንችላለን ብላችሁ ለጠየቃችሁኝ ሰዎች እንዴት ታስኮችን መስራት እንደምትችሉ በቪዲዮ ይዤላችሁ መጥቻለሁ ማለት ነው። አሁን ኖርማሊ ታስክ የሚል ቦታ አለ። እዚሁ ቦሎ የአፕሊኬሽኑ ላይ ስትገቡ እናንተን ፓርቲ ውስጥ ልትገቡ ትችላላችሁ ምናምን ከዚህኛው ፓርቲ ስትጫኑ ልትገቡ ትችላላችሁ። እነዚህ ውስጥ ማለት ነው ፓርቲ ምናምን ሊከፍትላችሁ ይችላል። ስትገቡ ይሄንን ገጽ ነው ያመጣላችሁ ፓርቲውን ማለት ነው። እና እናንተ ስትገቡ ይሄኛው ሆስት የሚለው ቦታ ካለ የፊት አሻራ ከሰጣችሁ ሆስት የሚለው ቦታ ላይ እንደዚህ ያመጣላችኋል። ብሩክ ምናምን የኔን የዋትስአፕ ቁጥር ምናምን አስቀምጦ ያመጣላችኋል ማለት ነው። እንደዚህ አይነት ገጽ ካመጣላችሁ ሆስት የሚለው ነገር ከተጨመረና የፊት አሻራ ከሰጣችሁ ታስኩን መስራት ትችላላችሁ። እዚህ አፕሊኬሽን ላይ ያለውን ታስክ ለመስራት ግዴታ የፊት አሻራ ይጠይቃል ማለት ነው። ግዴታ የፊት አሻራ ይጠይቃል እና ታስክ የሚለውን ስትጫኑት እናንተ የፊት አሻራ ካልሰጣችሁ ምንድነው የሚመጣላችሁ? ከላይ ያሉትን ነው ማየት ያለባችሁ ከላይ ማለት ነው። ከዚህ ላይ ሳላሪ፣ ታስክ እና ሪዋርድ የሚሉ ነገሮች አሉ። እነዚህ ውስጥ ለእናንተ የሚመጣላችሁ ታስክ እና ሪዋርድ የሚሉትን ነገሮች ነው የፊት አሻራ ካልሰጣችሁ። የፊት አሻራ ከሰጣችሁ ግን ሳላሪ የሚባለውን ዋናውን ቦታ ይከፍትላችኋል ማለት ነው። ይሄ ነው ዋናው ቦታ በቃ ሳላሪ ይባላል። ሳላሪ ይባላል። አሁን ከዚህ ላይ ነው እናንተ በቀን ውስጥ 5000 ዳይመንዳችሁን ሪሲቭድ የምትሉት ማለትም ግማሽ ዶላሯን ሪሲቭድ የምትሉት እዚህ ላይ ይታያችኋል። ቤዚክ ሳላሪ ከሚለው ታች ማይክ ኤንድ ላይቭ ታይም ይላል። አሁን ላይ እኔ 60 ደቂቃ ተቀምጬ 1500 ነው የሚሰጠኝ። እናንተ ግን ዌልካም ሪዋርድ 2500 ነው የሚሰጣችሁ። 120 ደቂቃ ተቀምጣችሁ 2500 ከላይ ቤዚክ ሳላሪ የምትለው እናንተ 2500 ነው የምትለው ነው የሚሰጣችሁ ማለት ነው። 2500 እሱንም ደግሞ ከዚህ ላይ ክሌም እያላችሁ ትቀበላላችሁ። አሁን የኔ 1 በ1 ይላል። 1 በ0 ካለ አልተቀበልኩም ማለት ነው። 1 በ1 ብሏል ተቀብያለሁ ማለት ነው። እዚህ ላይ ክሌም ብዬ ስለወሰድኩኝ ነው እኔ የዛሬን ታስኬን። እናንተ ደግሞ ምንድነው እዚህ ላይ ነው 2 ሰዓት ጨርሳችሁ የ100% ከሞላ ክሌም ትላላችሁ። በቃ ይሄ ነው ትልቁ ስራ። ቦሎ አፕሊኬሽን ላይ ስትገቡ የምትሰሩት ስራ ይሄንን ሳላሪ መስራት ነው። ዋነኛውና ወደፊትም ጥሩ ይጠቅማችኋል ብዬ የማስበው ይሄንን ሳላሪ መስራት ነው። በቀን ውስጥ 5000 ይሰጣችኋል ማለት ነው። በአንድ ሰዓት 2005 በአንድ ሰዓት 2005 አድርጎ 5000 ይሰጣችኋል። ይሄንን ዌልካም ሪዋርድ ትቀበላላችሁ። ዋነኛው ታስክ ይሄ ነው። ከጎን ያለውን ታስክ የሚለውን ደግሞ ነክተን በተወሰነ መንገድ ያን ያህል ይኸኛው ትልቅ ነገር ባይሆንም እሱንም ላሳያችሁ በሚለው ነው። ይሄ ታስክ የሚለው ሲከፍትልን ደግሞ አሁን ይሄኛው ምንድነው ኒው ስትሆኑ የሚከፍትላችኋል። ኖርማል አሁን የሚሰጣችሁ ከዚህ ላይ በማንበብ ነው። መጀመሪያው ላይ ምንድነው የሚለው አፕሎድ ዮር አቫተር ፎቶ አፕሎድ አቫተር የመጀመሪያው ማለት ነው። አቫተር ፎቶ ውስጥ ቀይሩ። ይሄ የመጀመሪያው አቫተር ፎቶ ውስጥ ስትቀይሩ ነው የሚሰጣችሁ። ኮምፕሊት ይላል የኔ ማለት ነው። እናንተ ላይ ግን ጎ ብሎ ነው የሚያመጣላችሁ። ጎ ብላችሁ ትገቡና አቫተር ፎቶ ትቀይራላችሁ ይሰጣችኋል። ኤዲት ኒክኔም ይሰጣል። ባይንድ ፎን ነምበር እንደዚህ እያላችሁ እያነበባችሁ ትሰራላችሁ። ዴሊ ታስክ ይላል። እነዚህ ዴሊ ታስኮችን መስራት ትችላላችሁ ማለት ነው። የሚሰጣችሁ ግን እዚህ ላይ ያሉትን ከአፕሎድ ፎን ነምበር ከሚለው ውጭ ያሉትን እንዳለ እስከ ጆይን ቴሌግራም እስከሚለው ድረስ ሁሉንም የሚሰጣችሁና 300 ኮይን መሰብሰብ ትችላላችሁ ከዚህ ውስጥ ገብታችሁ። ሌላው ዴሊ ታስክ ምናምን የሚሉትን ደግሞ እያነበባችሁ ሴንድ 77 ላኪ ቦክስ ይላል። እነሱንም እያነበባችሁ መቀበል ትችላላችሁ ማለት ነው። አሁን እኔ ከዚህ ላይ 50,000 ኮይን ሪቻርጅ ይሄንን ስላደረኩኝ
ሰጥቶኛል ማለት ነው። 50 ክሊን እየወሰድኩኝ ማለት ነው። እናንተም እንደዚህ እያደረጋችሁ እነዚህን ታስኮች መሰብሰብ ትችላላችሁ። ግን እነዚህ አሁን ቢጠራቀሙ ራሱ የሳላሪውን አያክሉም። ዋነኛ ነገር ሳላሪ ነው። ሳላሪውን መስራት ነው። እና እነዚህ ታስክ ላይ ያሉትን ክሊን ብላችሁ ከጨረሳችሁ በኋላ ቼክ ብሎ ያመጣላችኋል። እዚህ ላይ ቼክ ብሎ ሲያመጣላችሁ ቼክ ትሏታላችሁ። ከዛ ቀጥታ ወደ ሪዋርድ ይወስዳችኋል ማለት ነው። ሪዋርድ ውስጥ ነው ታስክ ውስጥ የጨረሳችሁትን ሪዋርድ ውስጥ ነው የምትቀበሉት ማለት ነው። እነዚህን ነው የምታስከፍቱት። እነዚህ አሁን እኔ ይሄ ተከፍቷል፣ ይሄ ተከፍቷል፣ ይሄ ተከፍቷል፣ ይሄ ተከፍቷል። ያልተከፈቱ አሉ ወደ ታች አሁን አሁን ከዚህ ጀምሮ አልተከፈቱም። እነዚህን ማስከፈት ነው የምሰራው ማለት ነው። ከዛ ውስጥ ክሌም እያልኩኝ እነዚህን እያስከፈትኩኝ መቀበል እችላለሁ ማለት ነው። እስከመጨረሻው ድረስ መቀበል እችላለሁ። እና እናንተ ከታስክ ውስጥ ያሉትን ክሌም እያላችሁ እነዚህን መቀበል ነው። ግን ዋነኛው ስራ ሳላሪ ነው። ሳላሪ መስራት እንዳትረሱ። ያሉት ታስኮች እነዚህን ይመስላሉ። የቦሎዬ አፕ ስራዎች እነዚህ ናቸው ማለት ነው። እነዚህን ታስኮች ደግሞ ለመስራት ይኸው ሳላሪውን ለመቀመጥ ኖርማል ፓርቲ የሚለውን ተጭናችሁ ከዚህ ላይ ፓርቲ የምትለዋን ተጭናችሁ በመግባት ሰርች ማድረጊያው ቦታ ላይ ከላይ ሰርች ማድረጊያ ቦታ አለች። አንዴ ልጠቁማችሁና ሰርች ማድረጊያዋ ቦታ ላይ እዚህ ላይ ሰርች ማድረጊያዋን ቦታ በመጫን እዚሁ ላይ የኔን አይዲ ብትጽፉት አሁን እናንተ የፊት አሻራ ሁሉን ነገር ከጨረሳችሁ በኋላ ነው እዚህ ውስጥ የምትገቡ 27265 ጆይን ትላላችሁ። ጆይን የኔን ቡራ ብሎ ሲያመጣላችሁ ጆይን ብላችሁ ትገባላችሁ። በቃ በዚህ አይነት መንገድ ይሄ የራሴ ቤት ነው። እናንተም እዚህ ቤት መጣችሁ ተቀምጣችሁ ሳላሪያችሁን መስራት ትችላላችሁ። ወንበር ምልክት መጫን ነው ከእናንተ የሚፈልገው ማለት ነው። ወንበራችሁን አንዱን ወንበር ይህንን ሰርች ካደረጋችሁ በኋላ ሲያመጣላችሁ አንድ ወንበር ተጭናችሁ ገብታችሁ ሳላሪያችሁን መስራት ትችላላችሁ። ሳላሪያችሁ ደግሞ የሚቆጥረው የት ላይ ነው? እዚህ ላይ ነው ማለት ነው። እቺ ምን የኔ አሁን ዛሬ ስለተቀበልኩኝ 100% ብላለች። እናንተ ታስኳ 0 ልትል ትችላለች። እሷን መቀበል ነው ማለት ነው የምትሰሩት። ሌላ ነገር የለውም። ያሉት የቦሎዬ ታስኮች እነዚህ ናቸው። ይመቻችሁ።